አንዳንድ ሞኞች ሥራ ለመስራትን እንደ መንፈሳዊ ጥበብ አድርገው ይመለከቱታል። አንድ ሰው ሥራ የማይሠራ ከሆነ ማረፍ አይችልም። እረፍት የሚወጣው ከሥራ ነው። ያልደከመ ሰው እረፍት አይፈልግም። ያልሠራ ሰው አለቃውን ደሞዝ አይጠይቅም። የጠማ ክለት የውሃ ኃይል ይገባሃል። የሥራ ጣዕም የሚገባክ ሥራ ስትጀምር ነው። ጌታችን ኢየሱስ ትላንትናም ዛሬም እስከ ለዘላለም ይሠራል። በሰባተኛው ቀን ከሠራው ሥራ ሁሉ አረፈ። ዘፍጥረት 2:2 እግዚአብሔር ሠራተኛ እንደሆነ የምታምን ከሆነ ወጣ ብለህ ሥራ ጀምር፣ ማረፍ ትጀምራለህ። ይህ ለእግዚአብሔር የሥራ ሰዓት ነው። ዳግም በክብር በደመና በመላእክት አጀብ ጌታችን ኢየሱስ በቶሎ ይመጣል። እንዘጋጅ።